ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል መጣችሁ። በዛሬው ዕለት የምንማማርበት የጤና አጠባበቅ ትምህርት ትኩረት የሚያደርገው ኤችአይቪ ምንድነው፣ ኤዲስ ምንድነው፣ ኤችአይቪ ከሰው ወደ ሰው የሚተላለፍበት መንገድ ምንድነው የሚለውን ነገር እናያለን ማለት ነው። ከዛ በፊት ግን ሁለት ቻሌንጅ አዘጋጅቼላችኋለሁ። ሞክሯቸው። ቀላል ይመስላሉ ግን ቀላል ናቸው ብዬ አልጠብቅም። እስኪ ሞክሯቸውና በኋላ ግን አብረን እንሰራቸዋለን። የመጀመሪያ ቻሌንጅ ኤችአይቪ ከሰው ወደ ሰው የሚተላለፍ በሽታ ነው። እውነት ለሐሰት? ቻሌንጅ ቁጥር 2 ኤዲስ ከሰው ወደ ሰው የሚተላለፍ ተላላፊ በሽታ ነው። እውነት ለሐሰት? በጣም ጥሩ። አሁን በደንብ ሰርታችኋል ብዬ አስባለሁ። ግን ጥያቄውን ለመስራት የሚያስችላችሁ ስለሚሆን የዛሬው ፕሮግራም እስኪ የጤና አጠባበቅ ትምህርቱን አብራችሁ እዩ። ኤችአይቪ ማለት ኤችአይቪ የእንግሊዘኛ ምህጻረ ቃል ሲሆን ኤች ማለት ሂውማን ማለት ነው። አይ ማለት ኢሚዩኖ ማለት ነው። ዲ ማለት ደፊሸንሲ ነው። ኤት ቫይረስ ማለት ነው። ስለዚህ ኤችአይቪ የሚለው የእንግሊዘኛ ምህጻረ ቃል የሚወክለው ሂውማን ኢሚዩኖ ዲፊሸንሲ ቫይረስ የሚለውን ሲሆን ይህ ሂውማን ኢሚዩኖ ዲፊሸንሲ ቫይረስ የሰው ልጅ ተፈጥሯዊ በሽታን የመከላከያ መድህን የሚያዳክም ወይም የሚጎዳ ቫይረስ ነው ማለት ነው። ስለዚህ ይህ ቫይረስ ከአንድ ሰው ወደ ሌላ ሰው በተለያዩ መንገዶች አማካኝነት ሊተላለፍ ይችላል። ለምሳሌ በግብረ ስጋ ግንኙነት ወቅት ጥንቃቄ የጎደለው የግብረ ስጋ ግንኙነት ማድረግ ይህ ቫይረስ ከአንድ ሰው ወደ ሌላኛው ሰው እንዲተላለፍ እድል ይሰጠዋል ማለት ነው። ስለዚህ ጥንቃቄ በጎደለው የግብረ ስጋ ግንኙነት አማካኝነት ከአንድ ሰው ወደ ሌላኛው ሰው ይተላለፋል ማለት ነው። የመተላለፍ እድሉ በጾታ ይለያያል። ለምሳሌ ወንድ ሲሆንና ሴት ሲሆን የመተላለፍ እድሉ ሴቶች ላይ በጣም ይጨምራል። ይህ ከሴቶች ተፈጥሯዊ የመራቢያ አካል ጋም በቀጥታ የሚሆን በተዘዋዋሪ ግንኙነት አለውና ወንዶችን ከሴቶች ጋር ስናነጻጽር ሴቶች ላይ የመተላለፍ እድሉ በጣም ከፍተኛ ነው፣ ግን ወንዶችንም ይይዛል ማለት ነው። ሁለተኛው የመተላለፊያ መንገድ ምንድነው? ስለታማ የሆኑ ነገሮችን በጋራ ከሌሎች ሰዎች ጋር መጠቀም ይህ ቫይረስ ከአንዱ ሰው ወደ ሌላኛው ሰው እንዲተላለፍ ያደርጋል ማለት ነው፣ ወይም የመተላለፍ እድል እንዲኖረው ያደርጋል። ለምሳሌ የመድኃኒት ወይም የተለያዩ እጾች መጠቀሚያ መርፌዎችን በጋራ መጠቀም ይህ ቫይረስ ከአንዱ ሰው ወደ ሌላኛው ሰው እንዲተላለፍ እድል ይሰጠዋል ማለት ነው። ሌላኛው የመተላለፊያ መንገድ ከእናት ወደ ልጅ ነው። ከእናት ወደ ልጅ በእርግዝና ወቅት፣ በምጥ ወይም በወሊድ ወቅት ሊተላለፍ ይችላል። እንዲሁም ጡት በምታጠባበት ወቅት ወደ ልጇ ቫይረሱ የመተላለፍ እድል ይኖረዋል ማለት ነው። ስለዚህ ሶስተኛ የመተላለፊያ መንገድ ከእናት ወደ ልጅ በእነዚህ ምክንያቶች በወሊድ፣ በምጥ፣ በእርግዝና ወቅት፣ ጡት በማጥባት ወቅት ሊተላለፍ ይችላል ማለት ነው። ሌላኛው የመተላለፊያ መንገድ የደም ልገሳ በሚደረግበት ወቅት ያው ደሙ ከአንደኛው ሰው ወደ ሌላኛው ሰው ስለሚሰጥ ደህንነቱ ያልተረጋገጠ ደም ያው አይሰጥም። አሁን ደህንነቱ በደንብ ተረጋግጦ ነው የሚሰጠው። ግን ኢንኬዝ እንደዚህ አይነት አጋጣሚዎች የመከሰት እድላቸው በጣም ሬር ነው። ግን ካጋጠመ ከአንዱ ሰው ወደ ሌላኛው ሰው ሊተላለፍ ይችላል ማለት ነው። ስለዚህ በደም ልገሳ ወቅት ወይም ብለድ ትራንስፊውዥን እንለዋለን። በዚህ አማካኝነት ከአንዱ ሰው ወደ አንዱ ሰው ቫይረሱ ሊተላለፍ የሚችልበት መንገድ ነው ማለት ነው። እዚህ ቻሌንጁን ስንመለከተው ምንድን ነበር የሚለው? የመጀመሪያው ቻሌንጅ ኤችአይቪ ከሰው ወደ ሰው የሚተላለፍ በሽታ ነው የሚለው። ስለዚህ ከሰው ወደ ሰው የሚተላለፍ ቫይረስ ነው ማለት ነው። ለምን ኤችአይቪ የሚለው ምን የሚል ዲፊኒሽን ሰጠናል? ከበሽተኛው ሰው ከአንድ ሰው ወደ ሌላኛው ሰው የሚተላለፍ
ቫይረስ ሲሆን የሰው ልጅ ተፈጥሯዊ በሽታን የመከላከያ መድህን የሚያዳክም ቫይረስ ነው ማለት ነው። ስለዚህ በራሱ በሽታ አይደለም፣ ግን ኤዲስ የተባለ በሽታ እንድንያዝ በኤዲስ በሽታ እንድንያዝ ወይም እንድንጠቃ ያደርገናል ማለት ነው። ስለዚህ ኤዲስ የተባለ በሽታ እንዲይዘን የሚያደርገን መንስኤው ወይም ምክንያቱ ኤችአይቪ ወይም ሂውማን ኢሚዩኖ ዲፊሸንሲ ቫይረስ ወይም ኤችአይቪ የተባለ ቫይረስ ወደ ሰውነታችን ውስጥ በመግባቱ ምክንያት ነው ማለት ነው። ስለዚህ ቫይረስ ነው እንጂ በሽታ ነው የሚለው ትክክል ስላይደለ ቻሌንጁ ሐሰት ነው ማለት ነው። አይ ቲንክ ግልጽ ይመስለኛል። ሁለተኛ የምናየው ነገር ኤዲስ ምንድን ነው? አኳየርድ ኢሚዩኖ ዲፊሸንሲ ሲንድሮም። እንግዲህ አንድ ሰው ቅድም ባነሳውላችሁ ምክንያቶች ቫይረሱ ከአንዱ ሰው ወደ ሌላኛው ሰው ከተላለፈ አዲስ በኤችአይቪ ቫይረስ የተያዘው ሰው በሂደት ኤዲስ የተባለ ኢንፌክሽን ወይም የጥቃት ደረጃ ላይ ሊደርስ ይችላል ማለት ነው። ስለዚህ ኤዲስ ማለት ቫይረሱ በሰውነታችን ውስጥ ከገባ በኋላ የሚያጠቃቸው የነጭ የደም ሴል ህዋሳቶች አሉ። ስፔሻሊ CD4 ቲ ሄልፐር ሴልስ የሚባሉ የነጭ የደም ሴል ግሩፖች አሉ። ሊምፎሳይት የምንላቸው ሴሎች እነዚህን በዋናነት ትኩረት አድርጎ በማጥቃት ሰውነታችን በሽታን የመቋቋም አቅሙን ያዳክመዋል በከፍተኛ ሁኔታና ሌሎች በሽታዎች በእነዚህን ሰውነታችን በሽታን የመከላከል አቅሙን በማዳከም ሌሎች በሽታዎች እንዲነግሱ ወይም እንዲያጠቁን ምቹ ሁኔታ ይፈጥራል ማለት ነው ይሄ ቫይረስ። ኤዲስ የምንለው ምንድን ነው? በሰውነታችን ውስጥ ያሉት ነጭ የደም ሴሎችን በተለይ ደግሞ CD4 የሚባሉ የሴል አይነቶችን ቁጥር በተወሰነች ሚሊሜትር ብለድ ውስጥ 200 እና ከዛ በታች የሆኑ ነጭ የደም ሴሎች ከቀሩ በሽታው በሂደት ኤዲስ ደረጃ ላይ ደረሰ እንላለን ማለት ነው። ስለዚህ ኤዲስ ማለት ኢንፌክሽኑ በጣም እየሰለጠነ እየጎለበተ እያደገ ሲመጣ መጨረሻ ላይ የምናገኘው የበሽታው ምንድን ነው? የእድገት ደረጃ የተሰጠ ስያሜ ነው ማለት ነው። ግን ቫይረሱ ሰውነታችንን ጎድቶት በሂደት በጣም እያደገ ኢንፌክሽኑ በጣም የጎለበተ ሌሎች በሽታዎች ቲቢ፣ ሌሎች እነዚህ ኦፖርቹኒስቲክ ኢንፌክሽኖች እድሉን ባገኘ ቁጥር በሰውነታችን ላይ ይነግሳሉ ወይም ይሰለጥናሉ። ሰውነታችን እንደፈለጉ ያጠቁታል። ለምን? የሰውነታችን በሽታን የመከላከል አቅሙ በቫይረሱ አማካኝነት እንዲዳከም ስላደረጉ ብዙ የብዙ በሽታ ምልክቶችን እናሳያለን ማለት ነው። ኤዲስ ማለት ይሄ ነው። ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች የዛሬው ፕሮግራማችን በዚሁ ያበቃል። በቀጣይ ኤችአይቪ ኤዲስ በሰውነታችን ውስጥ ከገባ በኋላ እንዴት ነው ራሱን የሚያባዛው የሚለው ላይ ትኩረት ያደረገ የጤና አጠባበቅ ትምህርት ይዤላችሁ እመጣለሁ። እስከዛው ድረስ ግን ደህና ቆዩኝ። ስላዳመጣችሁኝና አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ባይ 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 ባይ።